ለአንተ ጓደኛ ለኔ ደግሞ ልጄ ነው። እስቲ ምከረው፣ ፊቱን እንኳን ይታጠብ። አይኑ ላይ ያለው አይናርኩ ደርቆ እኮ መሽተት ሁሉ ጀምሯል። እውነቴን ነው የምልህ። እኔ ትላንትና ልመክረው እንደ ልጄ ና እስቲ ልጄ ብዬ ጠርቼ ገና ጸጉሩ መደባበስ ስጀምር የእጄ የጣቴ ፈለግ ላይ 4 ቅማሎች ናቸው ተንጠልጥለው ጋሻ አድነን ያሉ። እነሱ ሳይቀር ጠልተውታል እኮ ነው የምልህ። እስቲ ምከረው። እሺ እመክረዋለሁ። አሁን ምከረው። በቃ በጣም ራሱ ማከክ ከመልመዱ የተነሳ ማለት ነው እኔን ትልቅ አውሬ መጥቶ እዚህ ጋር ቢበላኝ እንደሚያክልኝ ነው ምነግርህ። ቡዳ በላኝ ብለው እከከው እንደሚለኝ እኔ ያውቀዋለሁ። ከጥፍሩ እኮ ጥፍሩ ውስጥ ያለው ቆሻሻ ይጠነክራል እያልኩ ነው። ጥፍሩን ሳይሆን ጥፍሩ ውስጥ ያለውን ቆሻሻ እንዲቆረጠው ነገር እኔ እዚህ ቤቱ ባይደርስብኝ በጣም ነው ደስ የሚለኝ። አረ እንደሱ አይባልም ጋሽ። ይባላል እንጂ እኔ ልብስ አልገዛም ያልኩት ይመስል ያን ሹራበና ያን ቁንጣ አላወልቅም ብሏል። የሱ ልብስ የማይቀየረው ማንነት ነው እንዴ? እኔ አልገባኝም። የሱ ልብስ ይሁን ህይወት ቢኖረው ተወልዶ አድጎ አርጅቶ ሞቶ ተቀብሮ አጽሙ ተቆፍሮ ወጥቶ ተጥሎ ነው። ለምንድን ነው እኔ አባቱ አይደለም ወይ በሰፈርተኛው የሌለኝን ስም የሚያሰጠኝ እንዴ? ልጅ እያለ እኮ ማለት ቀይ ነው ታውቃለህ፣ ፈረንጁ ነው የሚባለው። አሁን ግን ስለማይታጠብ አድፎ መዳፉ ሳይቀር ጠቁሯል። ነው ወይስ ተደብቆኝ ከሰል ይሸጣል? ንገረኝ እስቲ። ኧረ አይሸጥም ጋሽ። ታዲያ ምንድነው የእጁም የእግሩን መዳፍ ጠቁሮ ሂና ተሰርቶ ነው ታዲያ? አሁን ባለፈው እዛ ወፍጮ ቤት ድረስ ሄዱ 2 ፍሬ ኮረሪማ ሰርቆ ተይዞ ለምንድን ነው የሰረከው ሲባል እቤት ቂቤ ገዝተን ልናነጥርበት ነው። እኔ ተሰማኝ ነው ማለት ከየት አምጥቼ ነው እኔ በዚህ ጊዜ ቂቤ የምገዛው? እንዴ ጉዳዩን አንጀምርም እንዴ? ና እንጂ። እሺ እየጠበቅኩ ነው። እሺ አለቃ እንዴት ነህ? ሰላም ነው? ሰላም ነው አለ። ሰላም ነው አይደል? ሁሉ ሰላም ሰላም። እሺ አይኑን አይተዋል? ምንም አላየኝም። አይኑን ካስርከው ለማስከን ያለከው? አዎ እንትን ሲያስቸግር። እሺ ግራና ቀኝ ጣቱን ቆረጥኩት። ጣቱ ማለት ጥፍሩን? ጣቱ አይ ጣቶች ሁለቱን አውራጣት። በጣም ጥሩ። የእግሩ አልተነካም? የእግሩ አሁን ለቤተሰብ ማስፈራሪያ ቪዲዮ ስንልክ ምናምን ነገር ይጠቅማል። ጥፍር እየነቀን ምናምን የእግሩን ማስቀረታ አሪፍ ነው። ይቆርጣል። እሺ ያባት እንቆርጥላለን። ምግብ ዝበላታ ለትና ነው እንደመጣው ምግብ እኔ ማለት ውሃ ምግብ ነው። እንዴት ነው? 5 ቀን ነው ሆኖታል። እንዴት ነው እያረክ ያለው? ምንም አልሰጠሁትም። አንተ ያማል እንዴ? ኧረ እባክህ አንተ ስራ አታበላሽ እንዴ! ታጋቸርን ምንድነው የምትማበለው? ታዲያ ታጋች ወንድሜ በበድል ልንደራደር ነው እንዴ? በሬሳ ልንደራደር ነው? ምን ማለት ነው? ምግብ አልሰጠሁትም። አላወኩም። ሁሌ አታውቅም። ስራ አበላሽ። ይኸውልህ ይኸኛው ይበላሽና እንጠፋፋለን። ስማ አባቴን አታውቁትም? ሀብት ብቻ አይደለም ያለው። ሀብት ብቻ ማለት አንደበት ያለው ሀብት አለው። አንደበቱን እኮ ነው። አንደበት ያለውን ሀብት ነው እኛ የምንፈልገው። በጣም ጥሩ። ስማ ስልክ አውጣ ስጠው። የአባትህን ይኸውልህ ልንደውልለት ነው አሁን። እናገኘዋለን። አባትህን ታገኘዋለህ። ስልኩን ተናገር። 09 12 ሄሎ ሰላም። ምን ልርዳህ ወንድሜ? ድንገት ደወልን አለቃ፣ ድንገት ደወልን። ልጆት እኛ ጋር እንዳለ ልናበስሮት ነው። የኔ ልጅ? አዎ አግተነዋል። እና አሁን አግታችሁት ብር ምናምን ልትጠይቁ ነው? ስማ የእንጀራ አባቱ ነኝ። ያልመረስኩት ምግብ የለም እሱን ለመግደል። እንደውም አቀለላችሁልኝ። አለቃ ምንድን ነው? ምን በቃ ምን ተብኳካ። ስማ ሀብቱ አንደበት አለው ያወራል ያልከው አባትህ እንዴት እንደሚጠላ ባወቅ። ለካ ልጁ አይደለም የእንጀራ ልጁ ነው ያገት ነው። አይ እንደነገሩ እናድርግና በቃ እቃችን ይዘን እንጣ። ማይረባ አረ ምንድን ነው? ምን ይታያል? ምንም አይታይም። የደፈረሰው ነው። እሺ አሁንስ ምን ይታያል? ምንም ጉንጉ ፋር እንደምታሰለጥነኝ እኮ እያሰለጠንኩ ነው። እሺ ኒከር ፊቴን ነው እዚህ ነው። ኒከር ኧረ ቆሻሻ ነው። አልነክርም። ምን አባሩ እንትን ኒከር እኮ አልነክርም። እኔ እንዴ ስማ እኮ ነው አንተ ኒከር አይደል አንድ ያልከኝ እና የጂጂ አቦ ሸማኔ አቦ ለኔ ነው ተዘፈነው። ይገርምሻል። እንዴት ወታደር ነበርኩ ብዬሻለሁ ቅድም። ከአንድ ጓዴ ጋር ኢላማ ልንወዳደር ጫካ ገብተን ድንገት የሆነ አቦ ሸማኔ አናይም። ከዛ እኔ ነኝ የምመታው ብለን አስያዝንና ማለት ነው ጓደኛዬ የመጀመሪያውን ኢላማ ሊመታ ተፈቀደለት። ከዛ አነጣጠረና ጓደኛዬ ሲተኩስ አይስተው ልክ ሲስተው አቦ ሸማኔው የጥይቱን ድምጽ ሲሰማ አይሮጥም።
እንደኔ ሳልተኩስ ብዬ አባሬ ነው ያስኩት። አቦ ሸማኔ ታዲያ እሱን ነገርምሽ እንዲሁ ለሆነ ውጊያ የሆነ ጭው ያለ ጫካ ውስጥ ገብተን ራብ ሊደፋን ሆነ። ከዛ ከቅድሙ ጓዴ ጋር እኔና አንተ ማዕድነን ይሄን ጋንታ ማብላት አለብን ብለን ወስነ ጫካ ገባን። ከብዙ ልፋት በኋላ የሆነች ሚዳቆ እንዲህ ስታልፍ አናያት። ከዛ እንዳንተኩስ መተኮስ አንችልም፣ የጥይቱን ድምፅ ጠላት ከሰማ ሊከበን። ከዛ ዝቅ ስንንም ስለት የለንም። ከዛ እኔ የራሴን ቴክኒክ መጠቀም ነበረብኝ። እጆቼን ስመለከት ጥፍሮቼ በጣም አድገዋል። ከዛኔ እንዲህ አድርጌ እንዳለ ቆራረስኳቸውና ጸጉሬን ነጋገዬ በጸጉሬ አስሬ ማለት ነው አነጣጠርኩና ኢላሜን አሹዬ ሶረውረው ሚዳቋን በስቷ አይጥላትም። ስለት አልያዝንም ብዬሻለሁ። በሚዳቋ ቀንድ ገፈፍናትልሻለሁ። ራሷ የሚገርም ገድል ምኑ አሁን የነገርከኝ። አይ ሴቶች ገድል አታውቁም ማለት ገድል ባይሆን ማለት ነው አንቺ ወታደር ብትሆኚ ማለት ነው ጠላትን ተኩሰሽ አይደለም በውበትሽ ነበር ምትማረኪያቸው። ቀጥታ ስርጭት ላይ ነን። ለምን ጠመዝማዛ ስርጭት ላይ አንሆንም? እኔ ሐሳቤን ከመግለጽ የሚይዘኝ የለም። አንቺ ጥይት ብትሆኚ ማለት ነው ተወርውሬ ነው እንዴ መገባብሽ። አንተ ቀጥታ ስርጭት ነው ተባልካ እንዴ? እዛች ጋር አንድ ክፍል እዚች ጋር አንድ ክፍል ጨምሪ ሌላ ተከራይ ባስገባ። እንዴት ነህ? ሰላም ምንድነው? ሁለተኛ ልጅ ያኔ ሳዋውላችሁ ታስታውሳላችሁ አይደል? ባለትዳርን ስትሉኝ ይሁን ግድ የለም በቃ ችግር የለውም ግቡበት፣ ግን መውለድ አይቻልም ብዬ ነበር። አንተም ትቸኩላለህ መሰለኝ አፈጣጠንከው ወለደች ማርገዟን ሳልሰማ። ታዲያ እየታረሰች ያለች ሴት ከቤት አላባርም ብዬ በገዛጄ ኃጢአት አልሸምትም ብዬ ተውቋት አይደለ? ማደጋት በለው የወለዳችሁትም ልጅ አደገ ግቢ ውስጥ 2 ዓመት እስኪሞላው ችግኝ መትከል አልቻልኩ አያድግልኝ፣ አበባ መትከል አልቻልኩ አይጸድቅልኝ፣ የነካው ሁሉ የሚከስምበት አሲድ የሆነ ልጅ ወልዳችሁ መሳት ጀመርኩ። እራት ይበላል ሲተኛ ያምርናል። ተሳሳትኩኝ ጋሽ። አሁን ተሳሳትክ ባይሆን ይሄ ስህተት አይደለም፣ የፈጣሪ ስጦታ ነው። እኔ ደግሞ በፈጣሪ ስራ አልገባም። ይኸውልህ እኔን አታስኮኑኝ። ሌሊቱን ሙሉ ዕቃችሁን ስሰበስቡ ደሩና በነጋታው ውጡልኝ። በቃ ምን ነው ጋሽ ምን ነው? እኔ የምልህ ስንት ባለሀብት የባለቤቱ ክንድ ላይ ከ5 እስከ 10 ዓመት የወሊድ መከላከያ በሚያስቀብርበት በዚህ ዘመን አንተ ማን ነኝ ነው የምትለው? ማን ነው አለው ያለ? እንዴት ብትደፍር ነው? እኔ የምልህ ይሄ የምትበላው የሽሮ ህላተርክክ ምናምን ነው እንዴ ድፍረት የሚሰጥ? አይዳሃ ጋሽ ባለቤቴ እንደዚህ አይናገሩ ማለት በጣም ይቅርታ አልናገርም። እሱን አልናገርም። የኔ ንግስት አንቺን ልናገርሽ እንጂ ማንሽ አንቺ ማንዋል ዌር ነሽ? ራያ ነሽ? የኔ ተወርዋሪ ትይዣለሽ ብትን ነው ልጅ ነው። ባለቤትሽም የዋዛ አይደለም፣ እንደሌላው ዝም ብሎ አይደለም ዲሽቃ ነው ተሸክሞ የሚዞረው። የኔ አባት በወነው እሱ እውነት ነው አይደለ? አዎ የምትበላው ሰውነት አይደለም የሚሆነው የዘር ፍሬ ነው። ውጡልኝ ከቤቴ እሺ። ይኸውልህ እኔ የምለው አታወሩም ነው እንዴ? አትነጋገሩ? ምን ጋሽ ምን እስካሁን ትርክት ነው እንደሚመስላችሁ? የሚያበስራችሁ ሰው ትፈልጋላችሁ ነው? ምንድነው ድህነታችሁን ያመናችሁ አይመስለኝም። ምን ነው ጋሽ ምን ነው ይበቃል። ተናገሩ። አካውንት ማየት ነው። ዞር ብላችሁ አካውንት ባክ አካውንት ይወጣሉ። ታልከቤት ነይ እንወጣለን። ባካችሁ ትከበዱልኝ። ከስንት ዓመት በኋላ ኢትዮጵያ ቢመጣ ማብራት የማይሰራበት ሩም ይከራየኛል። ምን አይነት ማናጀር እንደሆነ በእናትሽ ብገድሉ ደስታዬ ነው። አንዴ መጣ ልደውልልሽ እንደው ነው። ማናጀሩን ጥራልኝ ወንድሜ፣ ማናጀሩን ጥራልኝ። በቃ ከአራተኛ ክፍል አምጥተው ይቀጥሯቸዋል። ጭራሽ ይሄንን የመሰለ ክፍል ማብራት የለውም። ምን አይነት ሀገር ላይ እንደመጣሁ እንደው ወይኔ ኢትዮጵያ መቼ ነው ግን የምትለወጪው? ያማንዴ ማናጀሩ ጥሩ የት አለ ማብራቱ? የት የምትሰጠኛለህ? ምን ላደርገው ነው? ብር ላወጣበት ነው እንዴ? ያማንዴ ማብራቱ ኖ እዚህ አካባቢ እንዳላይ የመናት ስሚ ሂጁ አሳይ ያው አንተም ጫያታ የለም ገባልኝ ውጣልኝ መድ ተረጋጉ። ምንድን ነው መድባ እየመደብክ የተፈልጉት ነበር እንዴ? ምንድን ነው በያ መድብ በእናትህ ቶሎ መድብ ባለ ስንት ተባተረ ይወድግ ሄድለት ደብሎናት አሰበኛ ምን ነው ለምትለው ያሽበታ ስጪለኝ ይሄው አሳይ ያንተ ማሳያ አንቺ
ምንድነው እናንተ ተረጋጉ እንጂ ምንድነው አንተ አዘንተኛ አይደል እንዴ ማለት እንዴ ገንዘብ እኮ ነው ሰርቼ የመልሰው ገንዘብ ነው አንተ ለማትመለሰው አያት አታዝንም እንዴ ተረጋጉ ምን አንተ እንደዚህ ይባላል አንተ አይደብርም እንዴ ምንድነው የሚደብረው ለደስተኛ ነው ስለበላ ነው እንጂ ምንድነው ማሽከብ ተረጋጋ ገባለህ ለሱን ለምንድን ነው እንደዚህ የምትናገረው እንኳን ሆነ አነገር ልንገር እንደዚህ ትናገራለህ አንተ ለአንተንም ልናገራ እንዴ ገና 30 ዓመት ሙሉ ያሳደገ አባት ቅርብ ጊዜ ከሳምንት በፊት አንዴ ወላጅ አባት እንዳልሆነ በዴን ያረጋገጠው ተረጋጋ እንጂ አንተም አባት እንደሌለው ሁን እንጂ ምራ የምትለው ቁማር ነው ታካብዳለህ ገንዘብ ነው ይመለሳል በቃ አንተም አያት እንደሌለ አንተም አባት እንደሌለ አክተርክ ግባ ማልቀስ ነው የሚያምርባችሁ አክሽን አንተ እንደዚህ ነው እንደሚመታው ያማል ምንድነው እንደዚህ እየመታኝ ደሞዝ ላይ ሆይ ጨምሩልኝ ይኸው ተፊኮ በዚህ ነው ተበዚህ ያዝ አክሽን በሌላ ሳይ አክሽን በሌላ ልታስገድሉኝ ነው እንዲያመጣችሁ እኮ ቤተሰብ አስተዳዳሪ እኮ ነኝ አክሽን እንደዚህ ምታው እሺ ጋሽ አራጋሽ ምንድነው እኔ ወደ ስራው በቃ እኔ ቅርብኝ እኔ እዛ ማዘር ተጠብቀኛል ስለዚህ ነገር ነው አሁን ገንዘብ እሺ ጨምርልሃል ቆይ ጨምር ተዘጋጅ አክሽን አንተ ስራ አይደል እንደያዝ ነው ምን ሆነ ነው ዲዮሻ ልጅ የሚል እኮ አለው ከፊት ና አሳይና ና አክሽን በል አክሽን ዲዮሻ እኔ አልሰራም ሌላ ሰው ፈለጉ ሽምግልናችሁን ሰምቻለሁ አከብራለሁ ለኔ ግን ይሄ ትዳር አብቅቶለታል አልበቃሽም አታስምሲ ታፈቅረኛል ፍቅሬ አልቋል እስኪ ማትወጂኝ ከሆነ ይሄ የምትሳሲለትን ፊት በጥፊ ምቺ ማትወጂኝ ከሆነ ግድ ኧረ የመንግስት ንብረት ነው ጥይቱ ተቆጥሮ ነው የተሰጠኝ አንቺ እችላለሁ ግን ካልሽ ይኸው ግድ ታኩሻ አየሩ ደስ ይላል አይደለ ሂድ ልትሄድ ነው ውይ አልሄድኩም አለው ዝም በል ጭራሽ ዘጋኸኝ ኧረ አልዘጋሁሽም ላወራሽ ብዬ እኮ ደግሞ እርቦኛል እኔ ራበኝ የፈለግሽውን እንበላለን ምን እንብላ ጭራሽ ያማረኝንም እኔ ነኝ የምነግርህ እንደውም ሂድልኝ አልሄድም እንደ ቅድም ልታረጊኝ ሂድ ማን ከሷ ጋር ይቃጠላል እንዴ እውነትም እየሄደ ነው እንዴ ወሲዳልኩት አንተ ኧረ እባክህ